ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬ ቪዲዮ የምናወራው ብዙዎች ስለሚያዙት ብዙ ጊዜ ሰምታችሁ ስለምታውቁት ሬናል ስቶን ስለምንለው ስለ ኩላሊት ጠጠር ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ተከታተሉኝ። ሰብስክራይብ ካደረጋችሁ ደግሞ እንደዚህ ያሉ መልእክቶች እንዲደርሷችሁ የደወል ምልክቷን ተጭናችሁ ተከታተሉ። ኩላሊታችንን እንደ ማጣሪያ ማሽን አድርጋችሁ አስቡት። ስራው ደምን አጣርቶ በሽንት መልክ ማስወገድ ነው። እናም አንዳንድ ጊዜ በሽንታችን ውስጥ የሚገኘው ሚነራሎችና እንዲሁም ደግሞ ጨው በጣም በሚበዛበት ጊዜ፣ በጣም ኮንሰንትሬትድ በሚሆንበት ጊዜ እርስ በርሳቸው ተጣብቀው ስቶን የምንለውን ወይም ደግሞ ጠጠር እንዲፈጠር ያደርጋሉ። ይህን እንዴት ታስቡታላችሁ? አሁን ለምሳሌ በጣም ትንሽ ኦልሞስት ምንም ውሃ የሌለበት ወይም ደግሞ ሻይ የሌለበት ብርጭቆ ውስጥ ብዙ ስኳር እንደመጨመር አድርጋችሁ አስቡት። በዛ ጊዜ አንድ ላይ እንደሚጠባበቁት ማለት ነው። እና ጠጠር የተለያየ ቦታ ላይ ሊፈጠር ይችላል። ለምሳሌ ኩላሊታችን ላይ፣ እንደገና ደግሞ ከኩላሊት ሽንት እንዲሄድ የሚያደርገው ቱቦ ላይ፣ ዩሬተር የምንለው ላይ ማለት ነው። አንዳንዴም ደግሞ ሬርሊ በጣም ከስንት ጊዜ አንዴ የሽንት ፊኛ ላይ ሊፈጠር ይችላል። ግን ብዙዎች ጠጠሮች የሚጀምሩት ግን ኩላሊት ውስጥ ነው። አንዳንዴም ደግሞ ከኩላሊት ወጥተው ሽንት በሚያልፍበት ቱቦዎች ላይ ስታክ ላይ ያደርጉና እዛው ላይ ሊቀሩ ይችላሉ። አንዳንዴም ጊዜ ደግሞ በጣም ትንንሽ ከሆኑ እየተሰባበሩ ከሽንት ጋር ሊወጡ ይችላሉ። የኩላሊት ጠጠር ሊፈጠሩባቸው ከሚችሉባቸው ምክንያቶች ውስጥ ዋነኛው በቂ ውሃ አለመጠጣት ነው። ብዙ ጊዜ ሕክምና ቦታ ላይ ስንሄድ ለኩላሊታችን ጤንነት ሲባል ውሃ እንድንጠጣ ይነገረናል። ይህም ከሆነባቸው ምክንያቶች ውስጥ አንዱ በጣም ትንሽ ውሃ በኖረ ቁጥር ሽንት ውስጥ የሚኖረው ቅድም የነገርኳችሁ ሚነራሎች እንዲሁም ደግሞ ጨው የመሳሰሉት ንጥረ ነገሮች በጣም ኮንሰንትሬትድ ስለሚሆኑ ነው። ያም ደግሞ ሽንቱ እንዲወፍር ያደርገዋል። ይህም ደግሞ ለጠጠር መፈጠር ሁኔታዎችን ያመቻቻል ማለት ነው። ሌላው ደግሞ የጨው መብዛት ነው። ጨውን እንዴት አድርጋችሁ ታስቡታላችሁ? እንደ ማግኔት። ይህ ማግኔት ካልሽየምን ከደም ውስጥ ይስባል። በሚያወጣበት ጊዜ የካልሽየም ስቶን የምንላቸው የተለያዩ የጠጠር አይነቶች አሉ። የካልሽየም ጠጠር የምንላቸውን እንዲፈጠሩ ያደርጋል ማለት ነው። ሌላኛው ደግሞ ምግባችን ውስጥ ከእንስሳዎች የሚገኙ ፕሮቲኖችን ስናበዛ ይፈጠራል። ይህም ማለት ለምንድን ነው? ለምሳሌ ስጋ፣ ቀይ ስጋን በምናበዛበት ጊዜ ዩሪክ አሲድ የመፈጠር እድል አለው። ስለ ዩሪክ አሲድ ሞር ማወቅ ከፈለጋችሁ ቀደም ብዬ የሰራሁት ቪዲዮ አለ፣ እዛ ላይ ቼክ ታደርጉታላችሁ። እና እነዚህን ቀይ ስጋዎች በምንመገብ ጊዜ እነዚህ ፕሮቲኖች በጣም ስለሚበዙ ዩሪክ አሲድ ስቶን የምንላቸው ጠጠሮች እንዲፈጠሩ ያደርጋል። ሌላኛው ደግሞ በቤተሰብ ሊመጣ ይችላል። ቤተሰባችሁ ውስጥ እናታችሁ ሊሆን ይችላል፣ አባታችሁ ወይም ደግሞ እህት ወንድም ላይ የጠጠር ሂስትሪ ካለ፣ ጠጠር አላቸው የሚባል ሂስትሪ ካላቸው እናንተም ጋር ሊኖር ይችላል። ያ ማለት በፋሚሊ ሊወራረስ ይችላል ማለት ነው። ይጋባል ማለት ሳይሆን በቤተሰብ ሊወራረስ ይችላል። ሌላኛው ደግሞ አንዳንድ መድኃኒቶች እንዲሁም ደግሞ በሽታዎች ይህንን ሊያመጡ ይችላሉ። ቅድም እንደነገርኳችሁ ሪህ የተባለው በሽታ፣ እንደገና ደግሞ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን፣ ውፍረት፣ እንዲሁም ደግሞ አንዳንድ መድኃኒቶች ለምሳሌ ለግፊት ተብለው የሚሰጡ ዳያሬቲክስ የምንላቸው የሚያሸኑ የሚባሉ መድኃኒቶች አሉ። እነሱ ለኩላሊት ጠጠር መፈጠር አስተዋጽኦ ሊኖራቸው ይችላል። ከዋነኛ ምልክቶች ውስጥ ብዙ ጊዜ እንደምትሰሙት የጎን ላይ የሚከሰት ህመም ነው። ይህ ህመም ፍላንክ ፔን ብለን እንጠራዋለን። ብዙ ጊዜ እዚህ ጎናችን ላይ እንዲሁም ደግሞ ወደ ጀርባችንም ሊዞር ይችላል። ያ ማለት ኩላሊቶቻችን ያሉበት ቦታ ላይ ማለት ነው። ከዛ ይነሳል። በጣም ኃይለኛ ህመም ነው የሚሆነው። በእርግጥ እንደ ጠጠሩ መጠንና እንዳለበት ቦታ ሊለያይ ይችላል። ነገር ግን በጣም ከፍተኛ የሆነ ህመም ያመጣል። ይህ ህመም ብዙ ጊዜ ምን ይሆናል? ከዚህ ከጎናችን ላይ ተነስቶ ወደ ብልት አካባቢ የሚሰራጭ አይነት ህመም ነው የሚሆነው። እናም ይህ ህመም የሚፈጠረው ጠጠሩ ለመንቀሳቀስ በሚሞክርበት ጊዜ ነው። እንደምታውቁት የሽንት ቧንቧችን የሚወርድበት ቱቦዎች ጡንቻ ናቸው። እነዚህ ጡንቻዎች ደግሞ ጠጠሩን ለማስወጣት በሚጨመቁበት ወይም ደግሞ ኮንትራክት በሚያደርጉበት ጊዜ እንዲሁም ደግሞ ጠጠሩ የቱቦውን ላይኒንግ ኦር ደግሞ ውስጡን እየፋቀው ሊሄድ ይችላል። እነዚህ ሁሉ ህመም ሊያመጡብን ይችላሉ። ሌላው ምልክቶች ደግሞ ብዙ ጊዜ ሽንት ሲሸና ማቃጠል፣ ማጣደፍ እንዲሁም ደግሞ ቶሎ ቶሎ መምጣት ጠጠሩ ያለው የሽንት ፊኛ ውስጥ እንዳለ የሚያሳዩ ምልክቶች ሊሆኑ ይችላሉ። ሌላ ደግሞ ማስታወክ፣ ማቅለሽለሽ ሊሆኑ ይችላሉ። ከዛም ብዙ ጊዜ ከምናያቸው ምልክቶች ውስጥ ደግሞ ሽንት ውስጥ ደም መታየት ነው። ይህ ደም የሚፈጠረው እንደነገርኳችሁ ጠጠሩ የሽንት ቱቦውን እየጎዳው በሚሄድበት ጊዜ ነው። እንዲሁም ደግሞ የሽንት ፊኛውን በሚጎዳው ጊዜ በሽንታችን ውስጥ ደም ልናይ እንችላል። የኩላሊት ጠጠር እንዳለ ሐኪሞች እንዴት ነው የሚያውቁት? ዋነኛው ብዙ ጊዜ በዓለማችን ላይ የምንጠቀምበት መሳሪያ ሲቲ ስካን የሚባለው ነው። ነገር ግን በእኛ ሀገር ላይ እንደ ኑሯችን እንደ አቅማችን ደረጃ ስለሚወሰን ብዙ ጊዜ አልትራሳውንድ ነው የምንጠቀመው። በዛ ውስጥ ጠጠሩን ማየት እንችላለን። አንዳንዴም ጊዜ ደግሞ ብዙም እየቀረ መጥቷል። ነገር ግን እንደ አስፈላጊነቱ ኤክስሬይ ልንጠቀም እንችላለን። እንዲሁም ደግሞ በሽንት ምርመራዎች ክሪስታሎች አሉ ወይ ሽንታችን ውስጥ፣ እንዲሁም ደግሞ ኢንፌክሽን አለ ወይ፣ ደም አለ ወይ የሚሉትን ነገሮች ማየት እንችላለን። የኩላሊት ጠጠር ህክምና እንደ መጠኑና ጠጠሩ እንዳለበት ቦታ ይለያያል። ይህም ማለት ምንድነው? ለምሳሌ የጠጠሩ ሳይዝ ከ5 ሚሊሜትር በታች ከሆነ
ስለሆነ ብዙ ጊዜ እንደምትሰሙት ውሃ እንድንጠጣ ነው የሚመከረው። በጣም ብዙ ውሃ በጠጣን ቁጥር ውሃው ፍላሽ እያደረገው በሽንት መልክ ጠጠሩን እያስወጣው ይሄዳል። ብዙ ጊዜ የሚነገረው ሽንታችንን እንድናጠል ይነገረናል። ያም ማለት በማጥለያው ላይ ጠጠሮቹን ልናገኛቸው ስለምንችል ማለት ነው። ስለዚህ ውሃ አብዝቶ መጠጣት ጠጠሮቹን ሊያስወጣልን ይችላል። ከዛም ጋር ተያይዞ ደግሞ ህመሙን ለማስወገድ ፔንኪለሮችን እንጠቀማለን። እንደ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ ያሉ ካልተከለከሉ በስተቀር ለጤናችን መጥፎ ካልሆኑ በስተቀር በሐኪም የታዘዙልንን የህመም ማስታገሻዎች መጠቀም እንችላለን። አልፎ አልፎ ደግሞ በሐኪም የታዘዙ የሽንት ቱቦውን ሪላክስ የሚያደርጉ መድኃኒቶች ይሰጣሉ። ሌላው ደግሞ ከ10 ሚሊሜትር በላይ ለሆኑ ጠጠሮች ያው ተለቅ ስለሚሉ እንደየተቀመጡበት ቦታ ይለያያል ህክምናው። የተለያዩ ፕሮሲጀሮች ይሰራሉ። ዩሮሎጂክ ፕሮሲጀሮች ይባላሉ። ከነዚህም ውስጥ አንደኛ ሳውንድ ዌቭ የሚባል አለ። ይህም በዌቭ አማካኝነት ጠጠሮቹን እየተሰባበሩ እንዲወጣ ያደርጋቸዋል። ሌላኛው ደግሞ ኢንዶስኮፒክ ሪሙቫል ይባላል። ያም ምንድነው? በኢንዶስኮፒ እንደምታውቁት በካሜራ ተገብቶ በትንሽዬ ቀዳዳ ተገብቶ ጠጠሩን ለማስወጣት ይሞከራል። አንዳንዴ ደግሞ ስታክ ያደረጉ በጣም ተለቅ ያሉ ለማውጣት የማይመቹ ሁኔታዎች ካሉ በሰርጀሪ አማካኝነት ከጀርባችን ወደ ኩላሊታችን ተቀዶ ሊወጣ የሚችልበት ሁኔታ አለ። የኩላሊት ጠጠር ኢመርጀንሲ የሚሆንባቸው ሁኔታዎች አሉ። ያም ማለት ምንድነው? ልክ ጠጠር እንዳለባችሁ ተነግሯችሁ ወይም ደግሞ ኢቭን ሳታውቁት ራሱ ከህመም ጋር ተያይዞ አንድ ላይ ለምሳሌ ትኩሳት ካለ፣ ህመሙ በአንቲፔን ወይም ደግሞ በፔንኪለሮች ሪሊፍ የማይሆን ከሆነ፣ ሽንት ማስወጣት እምቢ ካለን፣ ያም ማለት ሽንቱን እስከ መዝጋት ድረስ ሊደርስ ይችላል። ሌላ ደግሞ አንድ ኩላሊት ብቻ ካለን ወይም ደግሞ የሚታወቅ የኩላሊት ህመም ካለብን ኦልሬዲ ኮኤግዚስት ያደረገ የኩላሊት ህመም ካለን በአፋጣኝ ኢመርጀንሲ ሊሆን ስለሚችል በአፋጣኝ ወደ ህክምና መሄድ ይኖርብናል። እንዴት እንከላከለው ለሚለው ጥያቄ ደግሞ አንደኛውና ዋነኛው ውሃ አብዝቶ መጠጣት። በሐኪም የተከለከለ ነገር ከሌለ ወይም ደግሞ በሌላ ህመም ምክንያት ውሃ በጣም መጠጣት እንደሌለብን ካልተነገረን በስተቀር ቢያንስ ከ2 እስከ 2.5 ሊትር ድረስ በቀን መጠጣት አለብን። በአንዴ ሳይሆን ቀስ ቀስ እያልን ሙሉን ቀን ቀስ ቀስ እያልን መጠጣት ይኖርብናል። ያም ማለት ምንድነው? ኢትስ ላይክ እንዴት ታስቡታላችሁ? ሽንት ቤት ውሃ ፍለሽ እንደማድረግ ማለት እንደዛ በሚሆንበት ጊዜ ሽንቱ ማይወፍርም ቅድም እንደነገርኳችሁ። እንዲሁም ደግሞ ኦልሬዲ ደግሞ ያሉ ነገሮች ካሉ ኢንፌክሽን ካለ የተለያዩ ነገሮች ካሉ በሽንት መልኩ ታጥበው እንዲወጡልን ይረዳል ማለት ነው። ሁለተኛ ደግሞ ቅድም እንደነገርኳችሁ ሳልት ወይም ደግሞ ጨውን ከምግባችን ላይ መቀነስ፣ በእጅጉ መቀነስ ይኖርብናል። ጨው የበዛበት ምግብ መመገብ የለብንም። ምክንያቱም ቅድም እንደነገርኳችሁ ጨው በቀነስን ቁጥር የካልሽየም መጠንም ሽንት ውስጥ የሚገኘው የካልሽየም መጠን ይቀንሳል። ካልሽየም ስቶን የሚባሉትን አቮይድ ማድረግ እንችላለን። ሌላው ደግሞ ምግባችን ላይ ፍሩትና ቬጅቴብሎችን ማካተት ነው። በተለይም ደግሞ ሲትረስ ፍሩት የምንላቸው እንደ ሎሚ፣ ብርቱካን ያሉት እነዚህ ክሪስታሎች ወይም ደግሞ ጠጠርን ለመፍጠር አቅም ያላቸው ሚነራሎች እና ሳልቶች እርስ በርሳቸው እንዳይጠባበቁ ያረጋቸዋል እነዚህ አይነት አሲዳማ ምግቦች። ሌላው ደግሞ አኒማል ፕሮቲን ያልኳችሁን ቅድም እንደ ቀይ ስጋ ያሉ ምግቦችን አቮይድ ማድረግ፣ ምክንያቱም ዩሪክ አሲድን ለመከላከል። ሌላው ደግሞ ኮካኮላ መጠጦችን አይነቶችን መቀነስ ወይም ደግሞ በአጠቃላይ አለመጠቀም። እነዚህ ነገሮች ካደረግን የኩላሊት ጠጠርን መከላከል እንችላለን። ይህ መረጃ ይጠቅማል ለምትሉት ሰው በሙሉ ላኩለት። ላይክም አድርጉ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልኝ። አመሰግናለሁ።